የአይዲዬሽን ችግር ሳይሆን የኤክስኪዩሽን ችግር ነው። ማን እንቅልፉን ይጣ? ማን ሪስክ ይውሰድ? ሰው ማን ኤክስኪዩት ያርግ? በትልቅ ህልም ቪዥን ሊኖራችሁ ይችላል፣ ማለት ፊቸር ይኖራችሁ። ግን አስታውሱ ቢሆንስ ነው፣ ዋት ኢፍ ነው። ያ እንደሚሳካ አታውቁ። ምንድን ነው የምፈልገው የሚለው ጥያቄ በጣም ከባድ ጥያቄ ነው። ብዙ ሰው ለብዙ ዓመታት ኖሮ ይህንን ነገር መመለስ አይችሉም፣ ይከብዳቸው። እኔ አይደለሁም ያልኩት፣ በብዙ ጥናቶች የተረጋገጠ ነገር ነው። ወይ ብዙ ነገር ነው የሚፈልጉትን ነገር በእርግጠኝነት አያውቁትም፣ ወይ ምን እንደሚፈልጉ አያውቁም። ኢኪጋይ የሚባል የጃፓኒስ ኮንሰፕት አለ። 4 ኤሌመንቶች አሉ። እነዚህ 4ቱ ኤሌመንት ኢንተርሴክት የሚያደርጉበት ቦታ ዓለም የሚፈልገው ነገር ነው። እንዲሁም ረጅም ህይወት እንድትኖሩ እና አሪፍ የሆነ ህይወት እንድትኖሩ ያደርጋቸዋል የሚል ኮንሰፕት ነው። ከዚህ በፊት የነበረውን ሀሳብ ቢዝነስም ከሆነ ከዚህ በፊት ሲሰራ የነበረውን ቢዝነስ ሞዴል አምጥታችሁ ሞዲፋይ አድርጋችሁ ማቅረብ ነው። ኤ የሚባል አለ፣ ቢ የሚባል አለ፣ ሲ የሚባል አለ። ኤቢሲ ተጣጥማችሁ ትንሽ ሞዲፋይ አድርጋችሁት ኤቢሲዲ ብላችሁ ማቅረብ ነው። በቃ ምንም አዲስ ነገር ለመስራት መሯሯጥ አይጠበቅባችሁ። ይህን ወረቀት ከ7 ጊዜ በላይ ልጣፈው ብትሉ አታጡት። ካላመናችሁ ሞክሩት። ትልቅ ህልም የምታልሙ ከሆነ ትልቅ ነገር የመስራት አቅም ይኖራቸዋል የሚባል ነገር አለ። ግን ይህ ልክ አይደለም አውቃለሁ። ምንድን ነው የሚያወራው ልትሉ ትችላላችሁ። ታገሱ። ትልቅ ህልም አለኝ ያለው ማን ነው ታውቁታላችሁ? ለማንኛውም ትልቅ ህልም ያደክማል። ያንን ማሰብ ራሱ የኛን ኤነርጂ ነው የሚገድለው፣ በተለይ ረጅም ጊዜ የሚወስድ ከሆነ። ስለዚህ ያንን ትልቁ ህልማችንን እያሰብን መስራት በርናውት ያደርገናል። ኦርጋናይዝድ እንድንሆን አያደርገንም። እንዲሁም ቀስ በቀስ ከዛ ህልማችን እንድንላቀቅ ያደርገናል። እናም እየተላቀቅን እንመጣለን። ስለዚህ መፍትሄው ምንድነው ካላችሁ፣ መፍትሄው ቀላል ነው። ዲዛይን ቲንኪንግን መከተል ነው። ዲዛይን ቲንኪንግ ቃሉ ራሱ እንደሚለው የምታስቡትን ነገር ዲዛይን አድርጉት ቀድማችሁ። ይህ የሚጠቅመው ማራቶንን እንደ 100 ሜትር ትሪት ልታደርጉት አትችሉ። ልክ እንደተጀመረ እንደ 100 ሜትር ሮጣለሁ ካላችሁ ከተወሰነ ኪሎ ሜትር በኋላ ነው የምትወጡት፣ ሮጣላችሁ። ዲዛይን ቲንኪንግ ልክ እንደ ማራቶን ነው እንድትጓዙ የሚያደርጋችሁ። ዲዛይን ቲንኪንግ ምን ያገናኘዋል ልትሉ ትችላላችሁ ከህልም ጋር፣ ከዛ ትልቁ ህልማችን ጋር። በቀጥተኛ መንገድ አይገናኝም፣ ግን በተዘዋዋሪ ይገናኛል። ብዙ ሰው አንድን ነገር ጀምሮ የማይጨርስበት ብዙ ምክንያቶች ቢኖሩትም አንደኛው ግን ያንን ህልሙን እያሰበ ስለሚሰራ ነው። ፕሬዘንቱ ላይ ወይም አሁናዊ ሁኔታ ላይ አይደለም ያለው፣ ህልሙ ነው የሚገድለው። ገና ዝቅተኛ ደረጃ ላይ ሆኖ እዛ ትልቁ ህልም ላይ ሲደርስ ያለው ሌክዠሪየስ ላይፍ ስታይል እያሰበ ይኖራል። ምክንያቱም አሁን ቆሞ ሲያስበው ሩቅ ስለሆነ ያደክመዋል። ሲጀምርም በትልቅ ተነሳሽነት ቢጀምርም ከተወሰነ ጊዜ በኋላ ግን ይወጣል፣ መቆየት አይችልም። ትልቅ ህልም የሚባለው ነገር ተዉት፣ ወይም ወደ ትናንሽ ህልሞች ከፋፍሉት። ከዛ ዲዛይን ቲንኪንግን በመጠቀም እያንዳንዱን ስቴፖች ቀድማችሁ ዲዛይን አድርጉት። ከዚህ በኋላ ቀላሉ የሚሆን አንዱን ስቴፕ ስታልፉ ቀጣዩን ስቴፕ ላይ እንደምትደርሱ ታውቁታላችሁ። ምክንያቱም የመጀመሪያውን ስቴፕ ማለፋችሁ ለቀጣዩ ተነሳሽነት ስለሚሰጣችሁ እንዲሁም ይሰጣችሁ። እንደገናም እያንዳንዱ ስቴፕ ስለምታውቁት የመጨረሻው ስቴፕ ላይ እንደምትደርሱ እርግጠኞች ናችሁ፣ ቀድማችሁ ዲዛይን ስላደረጋችሁት። እንዴት አድርጋችሁ ነው ይህንን ነገር የምታሳኩት የሚለውን በዲዛይን ቲንኪንግ በዛሬው ቆይታችን እናያለን። ቃላ ወንደሰን እባላለሁ። ወደ ዩቲዩብ ትምህርታዊና ጠቃሚ ነገሮችን ለማግኘት የምትመጡ ከሆነ ቶቲያ ትክክለኛ ቦታ ነው። ሰብስክራይብ ማድረግና ቀጣይ ዲዛይን ቪዲዮ ሲለቀቅ እንዳያመልጣችሁ የደወል ምልክቱን መጫናችሁን እርግጠኛ ሆኑ። ዲዛይን ቲንኪንግ የሚባለው ኮንሰፕቱ ራሱ ሀሳቡ በዲዛይን እና በክሬቲቭ ኢንዱስትሪ ላይ ያሉ ሰዎች የሚጠቀሙት ነው። ከዚህ ነው ሀሳቡ የመጣው። አርኪቴክቶች፣ ኢንተሪየር ዲዛይነርስ፣ ፈርኒቸር፣ ፕሮዳክት፣ ፋሽን እንዲሁም ሌሎች ፕሮፌሽናሎች የሚጠቀሙበት መንገድ ነው። ቢዝነስ ስኩል ላይም አለ። ሰዋዊና ፕራክቲካል የሆነ መንገድ ነው። ህልሙ አምቢሽን ይሰጣቸዋል ወይም ቁርጠኝነት የምንለውን። ግን ይሄ ብቻ በቂ አይደለም። ስትራክቸርድ የሆነ ሲስተም ነው የምነግራችሁ። እስከ መጨረሻው ድረስ ተከታተሉ። በትልቅ ህልም ቪዥን ሊኖራችሁ ይችላል፣ ማለት ፊቸር ይኖራችኋል። ግን አስታውሱ ቢሆንስ ነው፣ ዋት ኢፍ ነው። ያ እንደሚሳካ አታውቁም። ቢሆንስ ነው። ቢሆንስ በጣም አስቸጋሪ ነገር ነው። ኢቭን ጊዜው ካለፈ በኋላ ራሱ ወደ ጸጸት ሊወስዳችሁ ይችላል። ይኸውላችሁ እያወራው ያለሁት ስለ ላክ ወይም እድል አይደለም። እኔ በላክ አልስማማም። እያወራው ያለሁት ስለ ፖሲቢሊቲ እና ፕሮባቢሊቲ።
ላክ አይተነዋል ከዚህ በፊት። በቃ ሁሌ እኔ ከሰዎች ጋር ራሴ የምከራከርበት ሀሳብ ነው። ላክ ኢትስ ሰብጀክቲቭ። የሆነ ሰው ይመጣና ያ ልጅ እድለኛ ነው ይላል፣ ያቺ ልጅ እድለኛ ናት ይላል። ከዛ ደግሞ ሌላ ሰው ይመጣና ያቺ ልጅ ሰርታ ነው ይላል። ዛትስ ላክ እድል ነው። እኔ በዚህ አልስማማም። ግን ፖሲቢሊቲ ግን በቃ ይሄ ነገር ይፈጠራል አይፈጠርም የስ ኦር ኖ ነው። ፕሮባቢሊቲ ግን አንድ ነገር በፐርሰንቴጅ ውስጥ የመፈጠር ነው ከ0 እስከ 100 ድረስ ተለክቶ። ሰው አንድ ነገር ቱ ኤክስትሪም ገብታችሁ ዲዛይን ማድረግ ከቻላችሁ ያ ነገር የመፈጠር ፕሮባቢሊቲው ፐርሰንቴጁ ፕሮባቢሊቲው ከፍተኛ ይሆናል። ስለዚህ በዚህ ሁለቱ ላይ ነው ዛሬ የምንጫወተው ማለት ነው። በዲዛይን ቲንኪንግ ግን ታሳኩታላችሁ፣ ምክንያቱም ስቴፖቹን ዲፋይን ስለምታደርጉት እንደገና የትኛው እንደሚሰራ ቼክ ስለምታደርጉ። የመጀመሪያው ጥያቄ የሚሆነው ምንድነው የምፈልገው የሚለውን ጥያቄ መመለስ ነው። በተለያየ ኢንዱስትሪ ላይ የተለያየ ስም ይሰጠዋል። ሀሳቡ ግን አንድ ነው። እኔ ለኛ ኬዝ እንደሚሆን አድርጌ ስለማቀርበው ነው። ለምሳሌ ዲዛይን ላይ ምንድነው ችግሩ፣ ምንድነው ሶልቭ ለማድረግ እየሞከረን ያለሁት የሚለውን ጥያቄ ትጠይቃላችሁ፣ ችግሩን ለማግኘት ማለት ነው። ምንድነው የምፈልገው የሚለው ጥያቄ በጣም ከባድ ጥያቄ ነው። ብዙ ሰው ለብዙ ዓመታት ኖሮ ይሄንን ነገር መመለስ አይችሉም፣ ይከብዳቸው። እኔ አይደለሁም ያልኩት፣ በብዙ ጥናቶች የተረጋገጠ ነገር ነው። ወይ ብዙ ነገር ነው የሚፈልጉትን ነገር በእርግጠኝነት አያውቁትም፣ ወይ ምን እንደሚፈልጉ አያውቁም። ስለዚህ የመጀመሪያው ነገር ይህንን ለይቶ ስፔሲፊክ ነገር ማወቅ ያስፈልጋል። ይህንን ደግሞ እንዴት አድርጋችሁ ትፈልጋላችሁ የሚለውን አንድ ክሎ ልስጣችሁ። እኔ በግሌ ከጠየቃችሁኝ ስለ ኢንትረስት፣ ፓሽን፣ ታለንት ምናምን በሚባለው ነገር አልስማማም። እናንተንም ዲሰማይን ማድረግ አለበት ብዬ አላስብም። ግን ኢኪጋይ የሚባል የጃፓኒዝ ኮንሰፕት አለ። 4 ኤሌመንቶች አሉ። እነዚህ 4ቱ ኤሌመንት ኢንተርሴክት የሚያደርጉበት ቦታ ዓለም የሚፈልገው ነገር ነው። እንዲሁም ረጅም ህይወት እንድትኖሩ እና አሪፍ የሆነ ህይወት እንድትኖሩ ያደርጋቸዋል የሚል ኮንሰፕት ነው። 4ቱ ኤሌመንቶች አሉ። አንደኛው ፓሽን፣ ምንድነው መስራት የሚያስደስተኝ። ሁለተኛው ታለንት ነው፣ እናንተ ምን ላይ ነው አሪፍ የሆናችሁት። ሶስተኛው ሚሽን ነው፣ ምንድነው የምፈልገው። አራተኛው ቫኬሽን ነው። በመጨረሻም እናንተ ለምትሰሩት ስራ ሰው ሊከፍላችሁ ይገባል። ስለዚህ እነዚህ 4ቱ ነገሮች የሚገናኙበት ቦታ፣ ኢንተርሴክት የሚያደርጉበት ቦታ ዓለም የሚፈልገው ነገር ነው። ስለዚህ የመጀመሪያው ጥያቄ እንድትመልሱ ያደርጋችሁ። ሁለተኛው ነገር ምርጫችሁ ማስተካከል ነው። ከዚህ በፊት እዚህ ላይ ብዙ የምለው ነገር የለኝም። ከዚህ በፊት ብዙ ነገር አይተናል። ቪዲዮውን እዩት። ምንድነው ግን ልነግራችሁ የሚፈልገው ምርጫዎቻችን ባበዛን ቁጥር የመወሰን አቅማችን እየቀነሰ ነው የሚመጣው፣ እየቀነሰ የምትሄድ ዚስ ፓራዶክስ ነገር ነው። ሶስተኛው ስቴጅ ላይ ደርሰናል፣ የዲዛይን ቲንኪንግ አይዲያ። በመጀመሪያ ግን ሀሳብን ራሱ ጀነሬት ማድረግ ትችላላችሁ፣ ላይክ መፍጠር ትችላላችሁ። መልሱት ራሳችሁ። ግን እንደኔ ሀሳብ ግን የሚቻል አይመስልም። እስካሁን ምን አደረጋችሁ? ምን እንደምትፈልጉ አውቃችኋል። ሰው የሚፈልገውን ነገር አውቃችኋል። ምርጫችሁን አስተካክላችኋል። አሁን የምታደርጉት ከዚህ በፊት የነበረውን ሀሳብ ቢዝነስም ከሆነ ከዚህ በፊት ሲሰራ የነበረውን ቢዝነስ ሞዴል አምጥታችሁ ሞዲፋይ አድርጋችሁ ማቅረብ ነው። ኤ የሚባል አለ፣ ቢ የሚባል አለ፣ ሲ የሚባል አለ። ኤቢሲ ገጣጥማችሁ ትንሽ ሞዲፋይ አድርጋችሁት ኤቢሲዲ ብላችሁ ማቅረብ ነው። በቃ ምንም አዲስ ነገር ለመስራት መሯሯጥ አይጠበቅባችሁ። ኢቭን ሞዲፋይ ራሱ ባታደርጉት የተለያየ ነገር ገጣጥማችሁ አንድ አድርጋችሁ ልታመጡ ትችላላችሁ። ብዙ ዲዛይን ኢንዱስትሪ ላይ ያሉ ሰዎች የሚሰሩትን ነገር ነው እየነገርኳችሁ ያለሁት። ከዛ መጨረሻ ላይ ሰው ፋይናል ፕሮዳክቱን ወይም ሰርቪሱን ሲያየው ዋው ብሎ ያጨበጨዋል፣ ተደንቆም ይመለከተዋል፣ የሚገዛም ካለ ይገዛል። ብዙ ሰዎች ግን አንድን ነገር ክሮስ ቼክ አያደርጉ። ማለት ምን መሰላችሁ? ከጀርባ ያለውን ነገር ለማጥናት ወይም ለማረጋገጥ አይሞክሩ። ምንም ራሱ ኢንትረስቱ ራሱ የላቸው። ለምሳሌ እኔ ዛሬ ስለ ዲዛይን ቲንኪንግ ያወራ አይደል? ይሄ ልጅ የሚያወራው ነገር ልክ ነው ልክ አይደለም ብሎ የሚያረጋግጥ ሰው በጣም ጥቂት ነው ያለው። እርግጠኝነት የምነግራችሁ በብዙ ጥናቶች የተረጋገጠ ነገር ነው። አሁን ቲክታክ ላይ በጣም ብዙ ኢንተርቴንመንት ቪዲዮዎች ይበዛሉ። ሃይ ፔስ ናቸው፣ ፈጣን ናቸው እና
ያንን እያየ መሀል ላይ የሆነ መረጃ ይመጣል። ሲመጣ ሰውየው ጀስት ያየውና በቃ ዝም ብሎ ያልፈዋል። መረጃው ልክ ነው ልክ አይደለም ብሎ ሁለተኛ መረጃ ጋር ሄዶ ክሮስ ቼክ አያደርጉትም። ለዛ ነው ብዙ ሰዎችን ለማወዛገብ የሚመቸው። አራተኛው ስቴጅ ፕሮቶታይፕ። ቢዝነስ ላይ MVP ይባላል ወይም ሚኒመም ቫያብል ፕሮዳክት። በትንሽ ነገር መሞከር ነው ዋጭው። መጀመሪያ ላይ ምን እንደምትሰሩ አውቃችሁታል። አሁን ግን ሀሳቡ ይሰራል ወይስ አይሰራም? ኢቭን ኢፍ መጨረሻ ላይ መፍትሄ ካላመጣ ምንም ጥቅም የለው መጣል ነው። ይህንን ስቴጅ ካላለፋችሁ ድጋሜ ነው መስራት ያለባችሁ። በቃ መቀጠላችሁ ነው ከዚህ በኋላ ኪሳራ። ምናልባት ሀሳቡን ቀጣጥማችሁ ስታመጡት ሞዲፊኬሽን ያስፈልገዋል ማለት ነው። ይህንን ሌቭል ካለፋችሁ በኋላ ፕላን አድርጋችሁ ማቅረብ የሚገባችሁ ነገር እያቀረባችሁ መቀጠል። አይዲያ ላይ አክት ካላደረጋችሁ አይሰራም። ቢልደር ፍሬዝ ነው የሚባለው። እየገነባችሁ ነው የምትሄዱት እንጂ ገንብታችሁ አይደለም። ፕላን ማድረግ በጣም ያስደስታል። በጣም ነው ደስ የሚል። ማቀድ ደስ ይላል። ምክንያቱም ዶፓሚን ስላለ ነው። ቁጭ ብለን ሳምንቱን ሙሉ ልናቀድ እንችላለን፣ ሳምንቱን ሙሉ ምን እንደምንሰራ። ግን ኤክስኪዩት ማድረግ ግን ከባድ ነው። እኔ የመረጃ እጥረት አለ ብዬ አላምንም። ስፔሻሊ እዚህ ከተማው ስለሚኖር ሰው የመረጃ እጥረት አለ ብዬ አላምንም። ግን ኤክስኪዩት ያደርጉታል ወይ ነው ችግሩ። ያ ነው የአይዲዬሽን ችግር ሳይሆን የኤክስኪዩሽን ችግር ነው። ማን እንቅልፉን ይጣ? ማን ሪስክ ይውሰድ? ሰው ማን ኤክስኪዩት ያርግ? እዚህ ፌዝ ላይ ወሳኙ ነገር መመልከት፣ ማዳመጥ፣ ኦብዘርቬሽን ያስፈልጋል። የብዙ ሰው ችግር ይሰማል ግን አያዳምጥም፣ ያያል ግን አይመለከትም። ለምን ይመስላችኋል ሰዎች እያደጉ ሲመጡ ክሬቲቪቲያቸው የሚቀንሰው? ምክንያቱም ሌሎች ሰዎች ስለሚያስቡት ነገር ኬር ማድረግ ስለሚጀምሩ። በዚህ በዲዛይን ቲንኪንግ አንዳንዴ አንድ አይነት ባክግራውንድ ካላቸው ሰዎች ጋር መስራት መፍትሄ አያመጣም። ስለዚህ ያላቸው የተለያየ ባክግራውንድ ያላቸውን ሰዎች መሰብሰብ፣ በአንድ ጠረጴዛ ዙሪያ ማስቀመጥ አልቲሜት ሶሉሽን። ቢዝነስ ማኑንም፣ ላወሩንም፣ ዲዛይነሮችንም፣ ሳይንቲስቶችንም አንድ ላይ ማምጣት። በአጠቃላይ በእንደዚህ አይነት መንገድ ማሰብ ያንን ትልቅ ህልም እያሰባችሁ ከመስራት በጣም ክሊር የሆነ ፓዝ ነው የሚሰጣችሁ ነው ሀሳቡ። ለምን ዲዛይነሮች ብቻ ይጠቀሙታል? ዲዛይን ቲንኪንግ ሁላችንም እንጠቀሙ። ሌላ አንድ ስቴፕ ልንገራችሁ። ይሄ ወረቀት የደብተር ወረቀት ነው። ይህን ወረቀት ከ7 ጊዜ በላይ ልጣፈው ብትሉ አታጥፉት። ካላመናችሁ ሞክሩት። ይህን እንደዚህ አጥፋችሁ ልክ ስትዘረጉት 8 ሴክሽን ትፈጥራላችሁ። ወደ 8 ሴክሽን ተከፋፍሉታላችሁ። ከዛ በነዛ 8 ሴክሽን ውስጥ 8 ሀሳብ ትጽፋላችሁ ማለት ነው በዛ በደቂቃ ውስጥ። ይህ የምነግራችሁ ነገር ይሰራል። እኔ ራሴ የምጠቀመው ብዙ የቪዲዮ ሀሳቦችን ለማምጣት። ባለፈው ምን አይተናል? ፕሬሸር ክላሪቲን ይፈጥራል። ክላሪቲ ደግሞ ውሳኔዎችን እንድትወስኑ ያስገድዳቸዋል። ፍጥነት ደግሞ ወይም ስፒድ ክላሪቲን ይጨምራል። ፍጥነት ወሳኝ ነገር ነው በህይወታችሁ ውስጥ። ፍጥነት በቃ ፕራዮሪቲ የምትሰጡ ነገር ፍጥነት። 8 ሀሳብ ስትጽፉ ለአንድ ሀሳብ ለአንድ ሴክሽን 1 ደቂቃ ማለት ነው። ብዙ ጊዜ በእያንዳንዱ ሴክሽን ውስጥ የምትጽፉትን ሀሳብ ለብቻው ስታነቡ ሴንስ አይሰጥም። ምንድን ነው የጻፍኩት የምትሉ ራሱ መልሳችሁ ስታነቡት፣ ግን በተለያየ ሴክሽን ላይ የተጻፈውን ነገር ኮምባይን አድርጋችሁ ስታመጡት ኮምባይን አድርጋችሁ መጠቀም ትችላላችሁ። ሴንስ ይሰጣል። ስለዚህ የዲዛይን ቲንኪንግ ቆይታችን ይህን ይመስላል። በአጠቃላይ አይ ሆፕ የዛሬው ቪዲዮ ጠቃሚ እንደነበረ። በዚህ ቪዲዮ አብራችሁኝ ስለነበራችሁ እስከ መጨረሻው ድረስ አመሰግናለሁ። ኦቶታይም ሰብስክራይብ ማድረግ እና ቪዲዮንም ላይክ እና ሼር ማድረጋችሁን እርግጠኛ ሁኑ። እንደዚህ አይነት ቪዲዮዎች ቀጣይ እንዳያመልጣችሁ። ከዲዛይን ቲንኪንግ በላይ ግን በጣም ወሳኝ ነገር አለ፣ ትኩረት ወይም ፎከስ። ማልቲታስኪንግ በአንድ ጊዜ ብዙ ነገር መስራት። ብዙ ጊዜ ዝም ተብሎ የሆነ ነገሮች እየተባለ ይመጣና እና እንደ እውነት አድርገ ነው የምንወስደው ነገር አለ። ማልቲታስኪንግ ትልቁ ጸር ነው። በዲዛይን ቲንኪንግ ያገኛችሁትን ነገር እዛ ትልቅ ህልም ጋር ያለ ድካም እንዴት አድርጋችሁ እንደምትደርሱ ትኩረታችሁን ብቻ በማስተካከል ስክሪኑ ላይ የሚመጣላችሁ ቪዲዮ አለ። እሱም ቪዲዮ ክሊክ አድርጉት። እዛ እንገናኝ።